ከዛ ደግሞ እዚህኛው የኛ ቤቶች አሉ። የኛ ቤቶችም አስተዳደጋቸው በደንብ መነጋገር አለብን። ካስተዳደጋቸው ነው የሚጀምረው። በድህነት ነው ያደጉት። የኛ ጳጳሳት፣ የኛ መነኮሳት፣ የኛ አባቶች በድህነት ነው ያደጉት። በድህነት አብዛኛዎቹ በልመና ነው ያደጉት። ቆላ ከደጋ ከውሻ ጋር ታግለው ነው ያደጉት። ስለዚህ አሁን ጳጳስ ሲሆኑ እረፍት ላይ ናቸው። ምቾት ላይ ናቸው። ደሞዛቸው 70,000 80,000 ብር። ከዚህ ምቾት መላቀቅ አይፈልጉም። ነዳጅ በዓለም ላይ 1 ሊትር 10,000 ብር ቢገባ ጳጳሱ አይቸገርም። ስለ ነዳጅ መጨመር። ጤፍ ኩንታሉ 100,000 ቢገባ ጳጳስ አይቸገርም። የቤት ኪራይ ጣሪያ ቢገባ ጳጳስ አይቸገርም። ሽቶ ጣሪያ ቢገባ ችግር የለበትም። አለቀ። ኮምፈርት ዞን ላይ ናቸው፣ ምቾት ላይ ናቸው።